ፒተር እና የሕይወት ክር። አንድ ጊዜ ፒተር ተብሎ የሚጠራ ብሩህ እና ኃይለኛ ወንድ ልጅ ነበር። ፒተር በጣም ደስተኛ ነበር፣ ግን አንድ ችግር ነበረው። ትዕግሥት አልነበረውም። ሁሉንም ፈጥኖ እንዲያልፍ ይፈልግ ነበር። በትምህርት ቤት ሲቀመጥ ሰዓቱ እጅግ ይዘገይ ይመስለው ነበር። እሱ ሁል ጊዜ የመዝናኛ ሰዓት እና ትምህርት እንዲበቃ ይጠባበቅ ነበር። አንድ ቀን በዱር ውስጥ ተኝቶ ሲያርፍ አንድ ድምፅ ሰማ። ድምፁ እንዲህ አለ፣ ፒተር፣ ይህ ክር የሕይወትህ ክር ነው። ከጎተቱት ጊዜ ዘመን ፈጥኖ ይሄዳል፣ ነገር ግን አንዴ ካጎተቱት እንደነበረ አይመለስም። በጥቂት ጥበብ ተጠቀምበት። ፒተር ክሩን በደስታ ተቀበለ። በቀጣዩ ቀን በትምህርት ቤት ፒተር ደከመ። እጁን ወደ ኪሱ አስገብቶ አሰበ። እስከ ማታ መቆየት እንዴት እንደሚቻለኝ። ትንሽ ብቻ እንዲጎተት ኖሩ። እሱ ክሩን አጎተተ። ድንገት የትምህርት ሰዓት ተጨረሰ። አስተማሪውም ከትምህርት በቃ፣ ልጆች ወደ ቤት ሂዱ አለ። ፒተር እጅግ ደስ ብሎ ወደ ውጪ ሮጠ። ከዚያ በኋላ ፒተር በሁሉም ነገር ክሩን መጠቀም ጀመረ። ትምህርቱን ፈጥኖ ጨረሰ። ዕድሜውን ፈጥኖ አሳለፈ። ወጣትነቱ ፈጥኖ አሳለፈ። ቤተሰብ ፈጥኖ አሳለፈ። ዘመኑ በፍጥነት እየተራመደ ነበር። በመጨረሻ ፒተር ሽማግሌ ሆነ። ወጣትነቱን አልቆ ዕድሜውን ሁሉ ፈጥኖ አሳልፎ በምትኩ ሄደ።